የከፈትሽ ሙዚቃውን ከፈትላት እየጨፈረች ትከፍተዋለች ማለት ነው። እሺ ጋይስ ሬዲ ናችሁ ወይ? ላመስገን የሚታወቅ ነገር ኦኬ ጋይስ ያንን ቱቶሪያል ስላላየሁኝ አብረን ነው እየፈታን የምናየው ማለት ነው። የሆነ ነገር ከፍተህ እስከዛ መፈለግ ትችላለህ አይደል? እሺ እንደዛ አውቀው እስኪ ምንድን ነው ሽቶ አብርሃም ምንድን ነው ብለህ ነው የምጠይቀው? ኦኬ እንትን አትመስለኝ እንደ ስፓም አይነት ነገር ዋው በጣም ነው የሚያምረው። ከእናንተ እኩል እየከፈተ ስለሆነ ግራ እንዳትጋቡ። ምንድን ነው ኦኬ
በስቲከር እንትን ይላል በሪፖርት ምናምን አይደለም ሙዚቃ ብራንድ ያሳየንበት ስለመሰለው ላይቭ ይዞ ብናል አለን አለን። ስለዚህ ብራንድ እያሳየን እየመሰለው ላይ ግን ባንከፋፈል ደስ ይለኝ ነበረ። ራሳቸው ችግር የለውም። እሺ ኤርሚ እሺ እጅ ደከመ እውነት እጅ ደከመ። አንዳንድ የቁጥር በመጻፍ እንዴት ናቸው? ይቅርታ እና ፈቲ በጣም አንቺንም ሁላችሁንም ይህን ፕሮግራም ለአብርሽ ማስባችሁ ለእኔ ማስባችሁ ላደረጋችሁት ነገር በጣም እግዚአብሔር ያክብርልኝ። የእውነት ነው የምላችሁ። በጣም በጣም ደስተኛ ነኝ። እዚህ ጋርም ያላችሁ እዛ ጋርም ያላችሁ ሁላችሁም እና ከልቤ ነው። በጣም ንጹህ ልብን ያላችሁ የእውነት ይህን ያህል የሰው ፕሮግራም እንደዚህ አክብራችሁ የሰውን ደስታ የኔ ደስታ ነው ብላችሁ አስባችሁ አክብራችሁኝ ወዳችሁኝ ይህን ሁሉ ነገር በዚህ ሁሉ በቃ የሰው ግብ ግብ መሀል ራሳችሁን ዋጋ ከፍላችሁ ስላገኛችሁኝ እና ይህን ፕሮግራም ስላዘጋጃችሁ በጣም አመሰግናለሁ። እንዲሁም ዛሬ ስጦታ መጥቶልኛል እና ስጦታ ያመጣሽልኝም ልጅ እግዚአብሔር ያክብርልኝ። ምንም ማለት አልችልም። በጣም በጣም የምወደውን የምፈልገውን አስፈላጊ ነውን ብዬ የማስበውን ነገር እና ትልቅ ስጦታ የሰጠሽኝ እግዚአብሔር ከፍ ያደርግሽ። አከብርሻለሁ። አንቺንም አወራሻለሁ በደንብ ቴንኪ ብሻለሁ። ግን ደግሞ አሁን ስላዘጋጃችሁት ነገር እና ልባችሁ በቃ ይህን ፕሮግራም ያዘጋጃችሁት አብርሃምና ሄርሜላ ደስተኛ ይሆናሉ ብላችሁ ስላሰባችሁ ነው። ፈቲም ሁላችሁንም በቃ ስም እዚች ጋር ከጠቀስኩኝ አይመጣውም። ምክንያቱም ብዙ ናችሁ የኔ ወዳጆች እና በጣም በጣም አመሰግናለሁ። አብርሽም ዛሬ ቀን ሙሉ ስራ ውሎ በጣም ደክሞት የእናንተ ነገር ስለሆነበት ነው እንጂ ያውም የጉልበት ስራ ነው፣ የጭንቅላት ስራ ሳይሆን የጉልበት ስራ በጣም ሰርቶ ስለደከመው ነው ይሄኛው አባት እንጂ ሌላ ነገር አይደለም። የእውነቴን ነው፣ እየተፋፈንኩ አይደለም። የእውነት እያየሁት በጣም ደክሞት እንዴት እንደምታሳሽለት እኮ ላይቭ ለመግባት በጣም ደክሞት ምናምን በቃ ላይክ መጀመሪያ 3 ሰዓት ጠብቁን ስላላችሁ መግባት አለብን ብሎ አስበው ነው እንጂ ደክሞት ነው፣ ሌላ ነገር አስበው አይደለም። የእሱንም ግድ ነው ደግሞ እንደዚህ ሳሽለት የእኔ ፍቅር ሚሳሳለት እሺ ፈትዬ በጣም እግዚአብሔር ያክብርልኝ። እዚች ጋር ደግሞ ሌላ ሰው እየጠበቀኝ ስለሆነ ቢያንስ እነሱም ትንሽ አውርቻቸው ደግሞ ሌላ ጊዜ እናወራለን። በጣም ወዳችኋለሁ። በጣም አመሰግናለሁ። ታውረሽ አንዴ ፎሎዋክ መልስልሻለሁ። ደህና ደሩ ማለት ዳሪ ነው የሚለው ይሄ አካውንት ነው። እሺ ይሄ አካውንት ነው። እሺ ውዴ እንድትመልሽልኝ በጣም ነው የምፈልገው የኔ ቆንጆ። እሺ ኧረ መልስልሻለሁ። መልስልሻለሁ የኔንም መልሽ የኔ ቆንጆ። እሺ እሺ ሄርሚዬ በጉጉት አብተዋለሁ። እነዚህ ታውረሽ አንዴ ውሹም ፈቱ መልስላችኋለሁ። ፈትዬ ኦኬ እሺ አሚሩ አሳያት። እሺ አካውንቴ ሼር አድርግላት። እሺ እያለሽ ነው እንትና ታናግርሽ አንዴ ታናግርሽ እንዳትወጪ ነፂ። ሰላም ኤርሚዬ እንዴት ነሽልኝ? ይሰማል ድምጼ? ይቅርታ ምን አላችሁኝ? ደህና ነሽ? ሰግነው ቤቴ ላይ መታችሁ ፎሎ እንትን ያደረጋችሁልኝ፣ ታብታብ ያደረጋችሁልኝ፣ ሼር ያደረጋችሁልኝ ቴንኪዩ ሶ ማች ወዳችኋለሁ። በጣም ነው ወዳችሁ። የኔ ውድ እንወድሻለን። እሺ ስለተበሰብሽ የኔ ቆንጆ በጣም ነው አመሰግናለሁ። አልሄድም። ለምንድን ነው የምሄደው? ምን ስለሆኑ አልሄድም።
ምን እነሱ ገል አግልለው ነው እንዴ? እኔ ፕሮግራም እዚሁ ካካሄዳለሁ እዚሁ አጣጥማለሁ። ውዴ ለሱ ሳይሆን ብዙ ሰው እዚህ አልገባም። የኔ ውድ አለሁልሽ። ደህና ነኝ እግዚአብሔር ይመስገን። ቅድም ስላስገባሽን በጣም አመሰግናለሁ ሳልልሽ ነው ያው የወረድኩት። ሄርሜንም እንዲያወራ ችግር የለውም። የኔ እድሉ ስለሰጠሽ አመሰግናለሁ። አሁን ደግሞ እነዚህም በጣም ስለምወዳት እሷ ትንሽ ለአውራት ብዬ ነው የገባሁት። በጣም እንቅልፍ መጥቷል፣ እተኛለሁ። እንዴት ደህና ነሽ? ሰው የኔ ወድ በይዘዌ በጣም ነው የምወድሽ። የሆነ አካውንቴ ጀግና እኮ ነው። እግዚአብሔርን ነገር በጣም አንዴ ትንሽ እስቲ ቆይ አንዴ ነጽዬ ፍቅር ልግለጽላት። አንዴ ትንሽ 5 ደቂቃ ስትይ በቃ ሆነ ዩቱብሽን ያ ሁሌ እከታተልሻለሁ። ሴና የሚለው የኔ እንትን ማለት ነው ኮመንት ላይ ተሽከሆነ በጣም ነው የምወድሽ ማለት በጣም ነው የምወድሽ። ያንቺን ዩቱብ እከታተላለሁ ሁሌ በጉጉት ነው የማያይሽ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። በሄርሜላ ልክ ነው የምወድሽ ማርያምን እና ጨዋነትሽ የምትሰጪው ስታይል ምናምን ሁሉ ነገር ነው ደስ የሚለኝ እና የኔ ጠንበለል የኔ ከረሜላ የኔ በጣም ነው የምወዳችሁ ሁላችሁም እዚህ ላይ ያላችሁ። ፈትዬ አንቺም ቴንኪው ሶ ማች ስላስገባችኝ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። የነገ ሰው ይበለን። መልካም አዳር። ባይ ባይ። ምንም ማለት አይደለም። ነጽዬ ነው ወድ በጣም ነው የምወድሽ። ጌታም በጣም ማለት ነው ደስ ትኛለሽ። ማርያምን ለምን እንደሆነ አላውቅም። አንቺና ዜዶ በቃ ትለዩብኛላችሁ ከትንሽ ዩቱበሮች ማለት ነው። ቴንኪው አድርሽልኝ። ለዜዶ እንደምወዳት በጣም እንደምወዳት አድርሽልኝ። ወይ ሄርሚ ከወጣች በኋላ የአንቺ አካውንት ማለት ነው የጀግናው ጀግና ነው። የሁሉም ሲዘጋ ለአንቺ በታፕታፕ ተነስተዋል። አዎ ፈትዬ ትችያለሽ፣ የእኛ ጀግና ትችያለሽ። ሂጂበት ባይ ሂጂበት። ዛሬ እሸሬሬው ተቃጠሉ እኮ እሸሬሬው እልልበሉ ተቃጠሉ። እኔ ፈትዬ ለማመስገን ነው የመጣሁት። ወይ ጨፍሪ ፈትዬ እንግዲህ በደንብ አድርገሽ ነዶሻታሚያት ሜኮ ሀማይ ቃልሽ ቲኒ ምሽታውቲነ ሳባ ዋዳውቱ የማሽቃሩሽ ትሸያ እያመሪ ገጋሽ ቀንያ ይምስኛሽሽ ጎታ ቀንያ ቦቲም በዛም በደረም በተኛ አንተሽ የዮብራ የነገኝ ተቅል ያሽሚና ያሽን ጎታነና ተቃጠሉ፣ ምርር አሉ፣ ተቃጠሉ። ነገ ይሞታሉ። ወይ ፋቲያ ቀስ በይ መጀመሪያ ሊቆርጥ ነው አይባልም። ወይ ፋቲያ ቀስ በይ መጀመሪያ ሊቆርጥ ነው አይባልም።